አዲስ አበባ ውስጥ ሁላችንም በሚባል ደረጃ ቤት የመግዛት ፍላጎት እንዳለን አስባለሁ። ነገር ግን ትልቁ ፍርሃታችን ገንዘቤን ተበልቼ ቀር ይሆን ወይ? ግንባታው ይዘገይብኝ ይሆን ወይ? በአግባቡ እኔ እንደፈለግኩት መጠን ቤቱን መረከብ ይሆን ወይ? የሚሉት ነገሮች እንደሚያስፈሩን አስባለሁ። በዚህ ቻናል ላይ እኔ እንደ ሻጭ ሳይሆን እንደ አማካሪ በቤት ግዢ ሂደት ውስጥ የሚገጥሟቸውን ነገሮች ለማማከር መስመር ይዤላችኋለሁ ማለት ነው። እንዲሁም ደግሞ በሪል ስቴት ገበያው ላይ ማንም የማይነግሯችሁን ትልልቅ ሚስጥራቶችን ሼር አደርጋችኋለሁ ማለት ነው። የዚህ አይነት ቪዲዮ የምትፈልጉ ከሆነ ሰብስክራይብ በማድረግ ጀምሩ። እንግዲህ እኔ ሪል ስቴት ሙያው ላይ 4 ዓመት ያህል ቆይቻለሁ። ስፔሻሊ ደግሞ በሽያጭ ዙሪያው ላይ ማለት ነው። በዛ ጊዜ ሂደት ውስጥ ብዙ ደንበኞች ጋር ኮሚኒኬት በማድረግ ታይም ላይ የተሳሳቱ ውሳኔዎችን፣ የተለያዩ የገዢዎችን ፍርሃቶች እንዲሁም ደግሞ ያልተገባ ውሳኔዎችን ሲወስኑ ብዙ ሰዎች አይቻሉ። ስለዚህ ይህንን ቻናል በዋናነት ያቋቋምኩበት ምክንያት የተሳሳተ ውሳኔ እንዳትወስኑ እንዲሁም ደግሞ ትክክለኛ መረጃ ይዛችሁ ውሳኔ እንድትወስኑ ለመርዳት ነው። ስለዚህ ለመሸጥ ሳይሆን እናንተን ለማማከር የተቋቋመ ቻናል ነው ማለት ነው። ስለዚህ በዛሬ በመጀመሪያው ቪዲዮ ላይ ሼር የማደርጋቸው ነገሮች ሪል ስቴት ላይ ቤት ከመግዛቱ በፊት ማጣራት ያለባችሁ 3 ዋና ዋና ነገሮችን ሼር አደርጋችኋለሁ ማለት ነው። የመጀመሪያው የሚሆነው የካርታው ሁኔታ ነው። ወይንም ደግሞ ሪል ስቴቱ የሚያስገነባው ቦታ ላይ የካርታው ይዞታ በማን ስም ነው? የሪል ስቴቱ ቦታ በ3 አይነት መንገድ የይዞታ ባለቤትነት ሊኖረው ይችላል። የመጀመሪያው ራሳቸው አልሚዎቹ በሊዝ ከመንግስት መሬቱን ገዝተው ግንባታ መጀመር ሲጀምሩ ከኢንቨስትመንት ኮሚሽን ፕሮፖዛላቸውን አቅርበው የሪል ስቴት ፈቃዳቸውን አውጥተው የግንባታ ፈቃዳቸውን አውጥተው የሚሄዱበት መንገድ ነው። ስለዚህ የካርታው ባለቤትነት ስም በማን ያለው? በሪል ስቴት ባለቤት። በኋላ ላይ እናንተ ቤታችሁን በምትረከቡ ጊዜ ከዚህ ከሪል ስቴቱ ወደ እናንተ ስም ይዞርላቸዋል ማለት ነው። ሁለተኛው ደግሞ አብሮ ማልማት ያሉ ናቸው። እነዚህኞቹ ምናልባት ሰዎቹ አሪፍ የሚባል ሎኬሽን ላይ ወይም ቦታ ላይ መሬት አላቸው፣ ነገር ግን ሪል ስቴት ማልማት አቅም የላቸው። ስለዚህ ምን ያደርጋሉ? የመሬቱን ባለቤትነት በራሳቸው ስም ይዘው አንድ ባለሀብት ጋር ጆይንት ቬንቸር ወይም ደግሞ አብሮ የማልማት ስምምነት ፈጽመው ሊገነቡ ይችላሉ። ስለዚህ ከሚገነባው ቦታ ላይ 1 ወይም 2 ፎቅ ለራሳቸው ይዘው ፍሎር ማለት ነው። ከዛ በኋላ የሚቀረውን የሪል ስቴት አልሚው እንዲሸጥ ፈቃድ ይሰጡታል ማለት ነው። ስለዚህ በዚህ ጊዜ ምናልባት በሪል ስቴቱ ስም ካርታው ላይ ይዞር ይችላል። በአብሮ ማልማት የተስማሙት ሰው ጋር ካርታው ሊሆን ይችላል። ሶስተኛው ደግሞ አሁን ላይ ከቅርብ ጊዜ ወዲህ የተለመደው ፒፒፒ ሞዴል ወይም ፐብሊክ ፕራይቬት ፓርትነርሺፕ የሚባለው ማለት ነው። ይሄ እንዴት ነው? ከመንግስት ጋር የ70-30 ስምምነት ፈጽሞ ማለት ነው። ያ ማለት መሬቱን ከመንግስት ይወስዳል፣ 30% ከሚገነባው ህንፃ ላይ ግን ለመንግስት ይሰጣል ማለት ነው። ይሄ መንግስት ከፈለገ በዚህ 30% ባገኘው ለኮንዶሚኒየም ተመዝጋቢዎች የሚስጥ፣ ከፈለገ ይሽጥ። ይሄ የመንግስት ኃላፊነት ነው። ቀሪ 70ውን ግን እሱ የመሸጥ መለወጥ መብት ይኖረዋል ማለት ነው። በዚህኛው ጊዜም ተመልሶ በሪል ስቴት ውስጥ ስም ሊሆን ይችላል ካርታው ማለት ነው። እንዲሁም ደግሞ ምንድነው ታዲያ ጥቅሙ? የሪል ስቴት አልሚው ከመንግስት ጋር ይህንን 70-30 ዲል ሲፈጽም የሚያገኘው ጥቅም ካላችሁኝ ያንን መሬት በነፃ ሊያገኘው ይችላል፣ ሳይከፍልበት ሊወስድ ይችላል። እሱ ብቻ ሳይሆን ከቀረጥ ነፃ ማቴሪያሎችን ማስገባት ይችላል ማለት ነው። እንዲሁም የብረት አቅርቦቶች፣ የተለያዩ ፋሲሊቴሽን ከመንግስት የሚያገኛቸው ፋሲሊቴሽኖች ይኖራሉ ማለት ነው። እሺ፣ የዋናውን የካርታውን ደረጃ ጨረስን። በሁለተኛ ደረጃ በዋናነት ልትጠይቁት የሚገባው ደግሞ የገንዘብ አከፋፈል ሁኔታ። እናንተ ቤቱን ከገዛችሁ በኋላ ያላለቀ ቤት ወይም በግንባታ ላይ ያለ ቤትም ሊሆን ይችላል፣ ያለቀ ቤትም ሊሆን ይችላል። ስትገዙ እንዴት ነው ክፍያ የምፈጽመው? ሪል ስቴት ላይ በተለይ ግንባታ ላይ ያለ ሳይት በ3 አይነት መንገድ ሊከፈል ይችላል። የክፍያ አፈጻጸም አለ።
የመጀመሪያው ከዚህ በፊት በጣም የተለመደው አካሄድ ነበር። አሁን ላይ ብዙ ሰዎች እየተጠቀሙት ወይም ብዙ አልሚዎች እየተጠቀሙት አይደለም። ጊዜን መሰረት ያደረገ አከፋፈል ነው የሚሆነው። ለምሳሌ ነው ይሄ በየሶስት ወር ጊዜ ውስጥ ክፍያ ይህን ያክል ፐርሰንት እፈጽማለሁ ብላችሁ ውል ከፈጸማችሁ ድርጅቱ አልሚው ገነባም አልገነባም በየሶስት ወሩ የመክፈል ግዴታ አለባችሁ። ምክንያቱም በዚህ ውል ላይ አልሚውና እናንተ ተስማምታችሁ ፈርማችኋል። ስለዚህ እዚህ ጋር እናንተ ልትጎዱ ትችላላችሁ። አልሚ ባይገነባ እናንተ ግዴታ ክፈሉ ተብላችኋል። በዚህ ላይ ልትጎዱ ትችላላችሁ ማለት ነው። ሁለተኛው የአከፋፈል መንገድ ደግሞ ፐርሰንት ቤዝድ ወይም ደግሞ በመቶኛ የሚሰላ የአከፋፈል ሂደት ነው ይላል። እሱ ምን አይነት ነው መሰላችሁ? የምህንድስና ባክግራውንድ ያላችሁ ሰዎች ከሆናችሁ ብዙ ላይ ከብዳችሁ ይችላል። ማለትም ህንፃው 30% ሲደርስ፣ 40% ሲደርስ፣ 45 ሲደርስ፣ 70 ሲደርስ፣ 100 ሲደርስ የሚል የአከፋፈል መንገዶች አሉ። መሐንዲስ ያልሆናችሁ ሰዎች ግን ይሄ አከፋፈል መንገድ ለእናንተ ብዙ ላይዋጥ ይችላል። ለምሳሌ አንድ ህንፃ 30% ደረሰ የሚባለው ሙሉ ለሙሉ ፋውንዴሽኑ መሰረቱን አውጥቶ ሲጨርስ መሬት ላይ ያለ ቤት ማለት ነገር ወደ ላይ የቆመ ነገር አታዩ። ስለዚህ ያቺ 30% ደርሳለች ብላችሁ ለማመን ትቸገራላችሁ። ምህንድስና ላይ ያሉ ሰዎች ግን ይሄን ነገር ያውቃሉ። ይህም ለምንድን ነው የሚሆነው መሰላችሁ? የህንፃው ለምሳሌ 1 ቢሊዮን ብር የሚገመት ፕሮጀክት የሆነ ህንፃ 30%ን ወጪ ያ ማለት ከ200 ሚሊዮን እስከ 300 ሚሊዮን ድረስ የሚሆነው ወጪ መሰረቱን በማውጣት ላይ ነው የሚያልቀው ማለት ነው። ስለዚህ ይሄኛው ለአልሚው ጉዳት ሊፈጽምበት ይችላል። እናንተ 30% የምትሉትና አልሚው ጋር ለመግባባት ሊፈጠር ስለሚችል። ሶስተኛው የአከፋፈል መንገድ ደግሞ ምንድን ነው? የፕሮግረስ ቤዝድ የሆነ አከፋፈል። ያ ማለት ህንፃው መሰረቱ ሲጠናቀቅለት 3ኛ ፎቅ ሲደርስ፣ 8ኛ ሲደርስ፣ 12 ሲደርስ እያለ የፎቅ ሂደቱን ቆጥራችሁ የምትደርሱበት ማለት ነው። ይሄ ለሁለቱም ለአልሚውም ለግልዥውም በጣም ስምምነት የሚፈጥር ነው። ምክንያቱም የሚታይ ነገር እያያችሁ ነው የምትከፍሉት። ያ በጣም አስደሳች የሚሆን የአከፋፈል መንገድ ይሆናል ማለት ነው። ስለዚህ በዋናነት የምትጠይቋቸውን ካርታውን አየን፣ አከፋፈሉን አየን። ከዚህ በኋላ ደግሞ የምነግራችሁ በጣም ወሳኝ ነው። እሱም ምንድነው? የሪል ስቴቱ ታሪክ ምንድነው? ታሪክ ስላችሁ መቼ ተመሰረተ ምናምን ሳይሆን ከዚህ በፊት ፕሮጀክት ሰርቶ የሚያውቅ ከሆነ በምን ያህል ጊዜ ያስረከባቸው። ያለ በቂ ምክንያት ለምሳሌ በቂ ምክንያት የምንላቸው የኢኮኖሚው አለመረጋጋት ሊሆን ይችላል። የአቅርቦት እጥረት፣ የሲሚንቶ የብረት እጥረት አንድ ድርጅት ሳይሆን እንደ ሀገር እጥረት ከመጣ እንዲሁም ደግሞ ፖለቲካ አለመረጋጋት እንደ ጦርነት፣ የጤና ኮቪድ-19 በነበረ ጊዜ እነዚህ አሁን በቂ ምክንያት የሚባሉ ናቸው። ከነዚህ ነገሮች ውጪ ግን ሁሉ ነገር ዝግጁ አቅርቦት ባለበት ፖለቲካው በተረጋጋበት ሁኔታ አልሚው በጊዜ የማያስረክብ ከሆነ ቀጣይ የሚገነባው ፕሮጀክት ላይም 70% በጊዜ ያለማስረከብ ቻንስ ይኖረዋል ማለት ነው። ይህን የምላችሁ ለምን መሰላችሁ? አንድ ድርጅት የመገንባት አቅም እያለ ብዙ የሰራቸው ፕሮጀክቶች እያሉ በጊዜ ካላስረከበ የፍላጎት ማጣት ወይም ደግሞ የመልካም ፈቃድ ማጣት እንጂ ከባድ ሁኔታ የመግጠምና ያለመግጠም ሁኔታ አይደለም ማለት ነው። ስለዚህ ቀጣይ የሚጀምረው ፕሮጀክት ላይም እንዲህ አይነት እክል እንደዚህ አይነት በጊዜ ያለማስረከብ ፍላጎት ሊመጣ ይችላል ማለት ነው። ስለዚህ አቅም ኖሯቸው እንዲሁም ደግሞ በቂ ምክንያት ሳይኖራቸው የሚዘገዩ ድርጅቶችን ምርጫችሁ ባታደርጉ አዝሎንጋዝ እናንተ መዘግየቱን የምትፈልጉት ከሆነ በጊዜ ሂደት የምታገኙት ገንዘብ እስካለ ድረስ ማለት ነው። ስለዚህ እንደዛ መዘግየቱን የምትፈልጉት ካልሆነ በስተቀር ጊዜ መረከብ የምትፈልጉ ከሆነ የአልሚውን ታሪክ በደንብ ልታጠኑ ይገባል ማለት ነው። የዛሬን ቪዲዮን እንግዲህ ጨርሻለሁ ማለት ነው። ከወደዳችሁት ላይክ አድርጉልኝ። እንዲህ አይነት መረጃዎች አሁንም እንዳያመልጣችሁ የምትፈልጉ ከሆነ ሰብስክራይብ አድርጉት። ይህንን ቪዲዮ የእውነትም ጠቃሚ የሆናችሁ ካገኛችሁትና ለሚያስፈልገው ሰው የምታምኑት ከሆነ ሼር አድርጉለት። እንዲሁ በቀጣይም እንደዚህ አይነት ማንም ሊነግሯችሁ የማይችሎችን ዋና ዋና ሚስጥሮችን ሼር አድርጋችኋለሁ በሪል ስቴቱ ዙሪያ ላይ ማለት ነው። እስከዛው ድረስ ቸርን ሰንብት። አመሰግናለሁ በጣም።